ሊገዛ አይችልም። ምን አይነት ሰው ነሽ? ነው እንዴት ነው ገንዘብ ደስታን የማይገዛው? ህሊና የለሽም እንዴ አንቺ? እንዴት ነው ገንዘብ ገንዘብ ደስታን ሊገዛ አይችልም በተአምር። ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅሁም እንዴ? ኧረ በያ እጅጉን አልናፈቅሁም ነው? ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት እንጀራ አሽምላቃ እኮ 28 ዓመት እኮ ነው። አረጀው እኮ እንዴ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ ምን ሰዓት እንደተለጠፈ አናውቅም። እስኪ እሺ ይሄ ሜሜ ማለት ዲስኦርደር መች እንደጀመረ ንገረን። ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለእናትሽ አየው አይደለ? ምን እንደነካው አላውቅም። ይሄን ስልክ ተው ያልኩት ተለክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ። አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ምን አቦ! ኧረ በስመ አብ! ኧረ ጅልስና በተወጣጠረ አይደለም። ልቀቁት! ምንም አይመጣም። ነግሬ ነበር። ምንም አይመጣም። ልቀቁት! ምን ብዬ ነበር? አባቴ ልቀቁት! ምንም አይመጣም። አንተ በቃም እንዴ ድሮም እኮ አላቅምሽ ነው የታወጣጣሽው ማለት ነው። የመጨረሻ ጎቤው ነግሬ ነበረ። ምንም በጣም ምን አድርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም? በትግል ይሆናል እንዴ? ታዲያ ምንድን ነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። ኧረ እኔ ማስመጥ ላይ ማንም ያክለኝ የለም። የፈለከውን ቸከሳምጣ የፈለከውን። ኧረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድትታወቁ ይገኛል። እሺ እንዴት ነህ? ደህና ዴሚ ይባላለሁ። ስልኬን ያዝና ደውልልኝ፣ እንገናኛለን። ዴሚ ደመላሽ ነው ስምህ? አንተማ ወንድ ነህ። ያሟል እንዴ? ና ብልትን አሳይ። ራስ በልተኝ ነበር በእናትህ። ብቻ የሚመቸኝ አንድ ረጋ ያለ ቃላት አጠቃቀሙ ላይ በተለይ ደግሞ የቃላት አጣጣሉ ላይ አይምሮን የሚጠይቅ ምህዳሩን አስፈተን የለውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልም ለሊትን ያቀዳጀናል። ሰላም እዚህ ጋር ስመጣ አፈን እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ መብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ይላጅ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ ይሄዳል። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ ኢትዮጵያ። በሐምሌ ያረ ፍቅረኛ ከሌላ ወንድ ጋር እየሄደች እኮ ነው። ቷቲት ይሄን አውቀዋለሁ። ቤስት ፍሬንዷ ነበር። አብረን እያለን አንድ ሸርት ብቻ ነበር ለብሶ ከኛ ጋር የሚመጣው። እኔ ቢያንስ ስገለብጠው ከውስጡ ሌላ ከለር። ኧረ ያው አይደለም ሩዝ አበባ ላይ ሮዝ ተክያለሁ። እሷ ብትሄድም ሌላ ኧረ የኩይ ቴሌግራም ጥቅስ እኮ ነው። ሌላ ጥቅስ አትጠቅስም እንዴ? እንጀራ የለም እንጂ ወጥ ቢኖር ኖሮ እንበላ ነበር አለ ስንዝሩ። የስንዝሩ ታሪክ በጣም ይገርመኛል። አይናኖቹን ሳየው ሁሌ ያመኛል። አንቺ ሄደሻል አውቃለሁ። ካንተ ጋር ነው ሙሉ ካንተ ጋር ነው። ታዲያ ካንተ ጋር አሉ ከዛሬ ከገጣሚ ጋር እስከ ዛሬ ጊዜ ማሳለፍ
ረሳሽኝ እንዳረሳ የኔ አበባ ወይ አይሃርለ እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባሉ አንተ ግን አንድ ቀን የኔ ፍቅር በለኛ አታውቅም የኔ አህያ የኔ ድመት የኔ ዝንጀሮዬ አንድ ቀን 15 አመት ምን አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ጠይቀኝ ዝም በል በእናትህ ድሮ ምን እኔ ለይቼ መምረጥ የነበረብኝ ስንቱ ሲወድቅልኝ የኔ ቃጃ ማን ውዴ እናት አሽ ድንገራስ ወይ Bam, 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 bam,